አሁን ባለፈው በሰይፉ ነበር የሰራነው። ሰይፉ ብዙ ተከታይ ያለው፣ አሁን ግን በእኛ ዩቲዩብ ነው የምንሰራው። እኛ ዩቲዩብ ደግሞ ብዙ ሰው ስለማያየው ብዙ ሰው ካላየው ደግሞ ፕሮግራሙ አልተሳካም ማለት ነው። ለምን አሜሪካም ያለው የትም ያለው አያየውም ማለት ነው። ስለዚህ እናንተ የምታግዙ ነው። በዋናነት ምንድነው ልክ መጋቢት 6 ጀምሮ 12 ሰዓት ይጀመራል። በየቀኑ የሚሄዱ ተሳፋሪ በሙሉ እንዲመለከተው ማለት ነው። ፕሮግራሙ መጋቢት 6 ጀምሮ ትንሽ ይቀጥላል። አንድ ወርም 2 ወርም ሊፈጅ ይችላል። ስለዚህ ከመጋቢት 6 ጀምሮ ተሳፋሪው ረዳቶቹ መንገር እኮ ነው። በቃ ማታ ገብተህ ተመልከት። ዝም ብሎ ከፍቶ መተው ይችላል። በነገር ጊዜ ከሌላችሁ ልክ 12 ሰዓት ላይ ከፈት ታደርጉታላችሁ፣ ቁጭ ታደርጉታላችሁ። በቃ ከቻላችሁ ደግሞ ላይክ ማድረግ ሼር፣ ልክ እንዲህ ሲሆን በቃ ቫይራል ይሆናል። በጣም የተሳካ ፕሮግራም ይሆናል። አላማቻችን ተሳካ ማለት ነው። አሁን የምታዩት ዛጋ የተጀመረ ፎቅ አለ አይደል? በዛ ላይ ደግሞ 15 ህንጻዎች እየሰራ ነው በየከተማው በየክፍለ ሀገሩ። አርባ ምንጭ እየሰራ ነው፣ ላሊበላ፣ ቀብሪ ዳሃር፣ በጣም ብዙ ግንባታዎች አሉ። ከ9000 ሰው በላይ እያኖርን በዛ ላይ ብዙ ግንባታዎች በቀን ከ3 ሚሊዮን በላይ ይሆናል የኛ ወጪ። ለዳይፐር ብቻ 1.2 ሚሊዮን ብር ነው የምናወጣው። 300 ዳይፐር አለ ተጠቃሚ። ስለዚህ ብዙ ወጪ ስላለብን ቀላል ነው። በቃ እናንተ አሁን የምታግዙ ነገር ከመጋቢት 6 ጀምሮ በየቀኑ ተሳፋሪ በሙሉ መቄዶንያውን ከ12 ሰዓት ጀምሮ እንዲመለከተው ማድረግ፣ ከፍቶ መተው ይችላል። ይሄ ካደረግን ጨረስም። እናንተ ደግሞ ትችላላችሁ። ከዛ በላይ ደግሞ ሰዎችን ማስጎብኘት በመምጣት ቅድም አሹ እንዳለው በቀጣይም እየመጣችሁ ብትጎበኙ። ሌላው ደግሞ በየትምህርት ቤቱ ደግሞ አካውንት ተከፍቷል። በተለይ የግል ትምህርት ቤቶች ወደ 1500 ናቸው። እዚህ መጥተው መቄዶንያና በትምህርት ቤቱ ስም አካውንት ተከፍቷል። 1500 የግል ትምህርት ቤት አዲስ አበባ ውስጥ። ስለዚህ በልጆቻችሁ ስም ደግሞ እዛ ማስገባት ይቻላል። የምታውቁትም ሰው ይሄን ሐሳብ መልእክት ንገሯቸው። ልጆች ያሉት ሰዎች በሙሉ በየትምህርት ቤቱ የግል አካውንት አለ የመቄዶንያና በትምህርት ቤቱ ስም። በዛ አካውንት አሁን እዚህ ሰዎች ጎብኚዎች ሲመጡ እየነገርናቸው ነው። የት ነው የምትማሩ እንላቸዋለን። ልጆቻችሁ የት ነው የሚማሩት? እንዲህ ትምህርት ቤት በሉ። በዚህ አካውንት እየገባችሁ በተከፈቱ በልጆች ስም ማለት ነው። ይሄ መልእክት እንድታስተላልፉልን ስለነገሩን ነው። እነሱ የመጣውን ሰው ንገሩ። ምክንያቱም አንድ ሰው ትንሽ ሲረዳ ሌላውም ይከተላል።